ሰላም ለእናንተ ይሁን። ዛሬ የማወራችሁ በጣም አስገራሚ ነገር ነው። ስዊዝ ካናል ሲገነባ በካናሉ ከተቆረጠ በኋላ ከሜዲትራኒያን ጋራ ነው የሚገናኘው። ስለዚህ ቀይ ባህርና ሜዲትራኒያን ባህር ነው የሚከፍለው። በዛ ወቅት በሚሰራበት ወቅት ምን ያህላችንን ከአባይ ወንዝ ወደ ስዊዝ ካናል ውሃ እንዲገባ መደረጉን የምናውቀው? እኔ በጣም ነው የገረመኝ። ማለት እንግዲህ የውቅያኖስ ውሃ ጨዋማ ነው እና የደንሲቲ ችግር ስላለበት አፈሩ እየተደረመሰ የመርከቦችን ሻፍት እየያዘ አላንቀሳቀስ ማለት መርከቦችን በአግባቡ እንዳይንቀሳቀሱ እያደረገ ተቸገሩና ሳምፕል ሳተላይት ካናል ሰሩ። ሪሰርች ለማድረግ ነው፣ የአፈር ምርመራ የማድረግ ውሃውን መመርመር፣ ሳንድ እዛ ውስጥ ያለ ሳንድ ምን አይነት ሳንድ ነው የሚለውን ለማወቅ ያንን ሲሰሩ ያገኙት ፋይንዲንግ ምንድን ነው? የውሃው ደንሲቲ ልክ እንደ ውሃና ዘይት ማለት ነው። ውሃና ዘይት አይቀላቀልም ማለት ባለው ደንሲቲ ምክንያት። ስለዚህ በዛ መንገድ ከአባይ ውሃ እንዲሄድና ወደ ካናሉ እንዲገባ ተደርጓል። በጣም የሚገርማችሁ በጣም ነው የፈረንሳይ ኩባንያዎች ነው የሰሩትና በሚገርም ሪሰርች ነው ያደረጉት። ለእኔም በጣም የደነቀኝ ነገር እንደሆነ ላጋራችሁ ፈልጌ ነው። ፎሎ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ኤጂኤምኤን ሚዲያ ነው፣ ለሁሉ እንዲዳረስ አድርጉ እንላለን።